በዚህ ቪዲዮ ወርድፕረስ ዳሽቦርድ ላይ መስተካከል ያለባቸው ሞስት ኢምፖርታንት የሚባሉ ሴቲንጎችን እናስተካክላለን። ቲም እና ፕለጊኖችን ደግሞ እንዴት ዳውንሎድ እንደምናደርጋቸው ዳሽቦርዳቸውን እንደዚህ እንዴት እንደምታሳምሩ አሳያችኋለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ኮምፒውተራችን ከሄድን በኋላ ኮንትሮል ፓናላችንን እንከፍታለን። ስለዚህ አፓቼ እና የማይስኪል ዳታቤዝ ሰርቨሩ ሁሌም ራን ማድረግ አለበት። ዴቨሎፕ በምታደርጉበት ጊዜ ማለት ነው። ብራውዘራችንን ከፍተን ሎካል ሆስት /landing pages ብለን ኢንተር እናደርጋለን። ባለፈው እዚህ ላይ ነበር ያቆምነው። wp admin ሎጊን እንላለን። ወደ ዳሽቦርዱ እንሄዳለን። ዝናቡ admin ከዛ ፓስወርድን አስገብቼ ሎጊን እላለሁ። ይሄንን መጣልኛል። ይሄንን ክሊር እንዲሆንልን ስክሪን ኦፕሽንስ የሚለው ላይ እንሄድና እነዚህን አንቼክ እናደርጋቸዋለን። አዲስ ፕለጊኖችን አውርደን አክቲቭ በምናደርግበት ጊዜ እዚህ ያመጣልናል። እኛውን አንቼክ እናደርጋለን። ይሄ ስክሪናችን እንደዚህ ክሊን ይሆንልናል። ከዛ በኋላ ስለ ፖስቶች እናያለን። ፖስቶች ኦል ፖስትስ ማየት ስትፈልጉ እዚህ ጋር ማየት ክሊክ በማድረግ ታያላችሁ። አድ ፖስት ካቴጎሪዎችን ታጎችንም የምታዩበት ነው ይሄ ማለት ነው። እዚህ ላይ የምትጨምሩበት ነው። እዛ ወደ ውስጥ እንገባለን። ክሊክ አድርጌ ፖስትስ ኦል ፖስትስ ብዬ ክሊክ አደርጋለሁ። ወይም ፖስትስ ብዬ በምልበት ጊዜ ወደዚህ ያመጣኛል። የነበረውን ክሊን እናደርገዋለን፣ እናጠፋዋለን። የራሳችንን አዲስ ክሬት ስለምናደርግ ማለት ነው። ወደ ታች ከገባ በኋላ ፐርማነንት ዲሊት የሚለውን እንመርጠዋለን። ብዙም በሚኖርበት ሰዓት እንደዚህ ብዙዎችን ሰሌክት አድርገን እንትን ማድረግ እንችላለን፣ ማጥፋት እንችላለን። ስለዚህ አድ ፖስት እንላለን። ይሄ ታይትላችን የምንጽፍበት ነው። እዚህ ጋር ደግሞ ፊቸር ኢሜጅ የምናስገባበት ነው። በመቀጠል እዚህ ካቴጎሪዎችን እንጨምራለን። ለምሳሌ ይሄ ደግሞ ታግ እንጨምርበት ነው። ለምሳሌ አዲስ ታግ ካቴጎሪ ክሬት ማድረግ በፈልግ ቴክ ቲፕስ ብዬ እዚህ ጋር ፓረንት ለምሳሌ በመልክ ክሬት አድርገዋለሁ። ፓረንት ደግሞ ከፈለኩ እዚህ ጋር ፓረንትን መስጠት እችላለሁ። ግን ስለሌለ መጀመሪያ ይሄን ባለው የምትፈልጉት ፖስት በሚኖርበት ጊዜ ቼክ በማድረግ መቀጠል ትችላላችሁ። ለምሳሌ ታጎችን ደግሞ ለምሳሌ ቴክኖሎጂ ብዬ ታጎችን የምንለየው ኮማ በምንሰጥበት ጊዜ አውቶማቲካሊ ራሱ ሴት ያደርገዋል። ታይትላችን እንጽፋለን። ወርድፕረስ ቲፕስ 26 ብዬ ሰጠዋለሁ። ሴሌክት እናደርጋለን ካቴጎሪያችንን። ከዛ ፐብሊሽ እንላለን። ፖስታችን ማየት ስንፈልግ ይሄን ይመስላል ማለት ነው። ወርድፕረስ ቲፕስ 2026 ዋናው ከታች የምናየው ማለት ታጎችም ይሄው እዚህ ጋር ሊስት ያደርግልናል። በሚቀጥለው ላይ በዲቴል ስለምናየው ችግር የለም እንዳያሳስባችሁ። ይሄው ሊስቱን እንደዚህ ያመጣልናል ማለት ነው። ስለዚህ ከፈለጋችሁም ከላይ ሄዳችሁ እንትን ማድረግ ትችላላችሁ። ሌሎችንም ከፈለጋችሁ ሚዲያ ፔጅ ዩዘር ፈልጉ ከላይ ኒው የምትለውን ፕላስ በትናን በመጫን ብቻ ሁሉንም ክሬት ማድረግ የምንችልበት ነው ማለት ነው። ሚዲያ ሴክሽን ላይ በምንገባበት ሰዓት ላይብራሪ የምንለው ይሄ አድ ሚዲያ ፋይል የሚል አለ። ክሊክ ስናደርግ እነዚህ ወደ ፋይላችን ይወስደናል። የምንፈልገውን ፋይል መርጠን ማስገባት እንችላለን ማለት ነው። ለምሳሌ እኔ አንድ ቪዲዮ ሰሌክት አደረኩኝ፣ አስገባዋለሁ፣ ኦፕን እላለሁ። ከፈለጋችሁ ደግሞ ብዙ እንዲሆን ከፈለጋችሁ በልክ ሰሌክት ታደርጉና ኦፕን በማድረግ ሁሉንም እንዲያስገባ ማድረግ ትችላላችሁ ማለት ነው። በመቀጠል እንግዲህ ፔጅ ላይ ነው የምንሄደው። ፔጆችን በምናይበት ጊዜ ኦል ፔጅስ ብለን ክሊክ ስናደርገው ይመጣልናል። ይሄን የማንፈልጋቸው ስለነበሩ እነዚህን ትራሽ ዲሊት እናደርጋቸዋለን። ትራሽ ውስጥ ስለሚይዝ ፐርማነንትሊ ዲሊት እንዲያደርግ ፐርማነንት ዲሊት የሚለውን ሰሌክት አድርገን አፕላይ እንላለን። አድ ኒው እንላለን።
ሆም ብዬ ታይትልን ማለት ነው። ከፈለግን ደግሞ ፊቸር ኢሜጅ የሚያስፈልገው ከሆነ ፊቸር ኢሜጅን ጽፋለሁ። ከዛ ፐብሊሽ አደርገዋለሁ። እዚህ ጋር ክሎዝ ማድረግ ትችላለች። አለበለዚያም ደግሞ አንድ ነገር እንጻፍ this is our website ሆም ፔጅ ብለን ሴቭ እናደርጋለን። ስናይ ይሄ ሆም ፔጃችን ይሄ ነው። አሁን የሚያምር አይደለም እንደምታዩት። በሚቀጥለው ግን እንዴት ያለ ፔጅ እንዴት እንደምንሰራ አሳያቸዋለሁ። ለሱ ደግሞ ኤሌመንተር ፕለግን እንጠቀማለን። በቀጣይ ደግሞ አፕላያንስ ላይ እንገባለን። ከዛ ቲም እንዴት ኢንስቶል እንደምታደርጉ አሳያቸዋለሁ። እነዚህ ዲፎልት ቲሞች ናቸው። የ2023 2024 እና 2025 የተቀመጡ የራሱ የወርድፕረስ ዲፎልት ቲሞች ናቸው። እነዚህን ዲሌት አደርጋለሁ። አንድ ግዴታ ስለሆነ ሁለቱም ብቻ ነው ዲሌት እንዳደርግ የሚፈቅድልኝ። ስለዚህ ከላይ ጫት ቲም እለዋለሁ። እንደዚህ ሊስቱ ይመጣልናል። አስትራል ቲም ነው ኢንስቶል የምናደርገው። ምርጥ ከሚባሉት ቲሞች አንዱ ነው። ስለዚህ ይሄንን ይመስላል። ማየት ከፈለጋችሁ ፕሪቪው ላይቭ ፕሪቪው ማለት ትችላላችሁ። ይሄን ጨርሷል። አክቲቬት አድርጌ እንትን አደርጋለሁ። ካልሆነም ደግሞ እዛ ላይ ወደ ቲም አፒራንስ ሄጄ ቲምስ ስር ይሰጠኛል። አክቲቬት አድርጓለሁ እዛ። ይሄንን ዲሌት አደርገዋለሁ የ2025 ማለት ነው። ይሄን ይመስላል። ስለዚህ ከስተማይዝ እንላለን። እዚህ ጋር ደግሞ ሆም ፔጃቸውን እንዴት እንደምትቀይሩ አሳያችኋለሁ። እዚህ ጋር ዲፎልት ፔጁን ማለት የፖስት ሊስት ነው የሚያደርገው። ስለዚህ እኛ ምን እናደርጋለን? የራሳችን የምንፈልገውን ከስተም ሆም ፔጁን ሴት እናደርገዋለን። ስታቲክ ፔጅ ብለን ማለት ነው። ይህን ይመስላል ሆም ፔጁ። ናቪጌሽን ባሩ ላይ ልክ ሴቭ ስናደርግ አውቶማቲካሊ ነው እዛ ላይ አድ የሚያደርገው። ፐብሊሽ አደርገዋለሁ። ተመልሼ ከዛ በመቀጠል እንግዲህ የምናየው ፕለጊኖችን ደግሞ እንዴት ኢንስቶል እንደምናደርግ እናያለን። ኢንስቶል የሆኑ ፔጆችን ለማየት ኢንስቶል ፕለጊንስ እለዋለሁ። ፕለጊኖችን ዲሌት በምናደርግበት ጊዜ መጀመሪያ ዲአክቲቬት ማድረግ አለብን። አክቲቭ ከሆነ ማለት ነው። አክቲቬትድ የተደረጉ ከሆነ ማለት ነው። ከዛ በኋላ አድ እናደርጋለን። ኤሌመንታል ፔጅ ቢውልደርን እዚህ ላይ ዳውንሎድ አድርጌ አሳያቸዋለሁ እና አክቲቬት አድርጌ አሳያቸዋለሁ። በዚህ መልኩ ቲም እና ፕለጊኖችን ኢንስቶል ማድረግ እና አክቲቬት ማድረግ ትችላላችሁ። ሌላኛው ፊቸር አዲስ ፕለጊን ወይም ቲም ኢንስቶል በምታደርጉበት ጊዜ ሳይድ ባሩ ላይ ይሄ የዳሽቦርድ ሳይድ ባር ላይ ማለት ነው በሌፍት በኩል ያለው ላይ ይሰጠናል። ይሄው እንደዚህ እንደምታዩት ማለት ነው። እዛ ላይ ገብታችሁ ከስተማይዝ የሚደረገውን ሌላም ክሬት የሚደረግ በሚኖርበት ሰዓት ክሬት እያደረጋችሁ መጠቀም ትችላላችሁ። ሴቲንግ ላይ እንሄድና ፐርማሊንክስ የሚለው ላይ ክሊክ እናደርጋለን። እዚህ ላይ የፐርማሊንክ ስትራክቸሩን እንዴት እንዲሆን ነው የምትፈልገው የሚለው ላይ ፖስት ኔሙን ይሄ ለሰርች ኢንጂን ኦፕቲማይዜሽኑ ሞስት ሪኮመንድ የሚባለው ይሄ ስለሆነ ይሄንን ሴሌክት አድርጌ ሴቭ ቼንጅስ ብዬ እወጣለሁ። በመቀጠል እንግዲህ ዳሽቦርዳችን እንዴት ውብ እንደምናደርገው እናያለን ማለት ነው። ራሱ ቢልት ኢን ፕሮፋይል አለው። እዛ ከላይ ፕሮፋይል ሴክሽን ላይ ሄደን ክሊክ እናደርገዋለን። እዛ ላይ ይሄንን የመሰለ የምንቀያየርበትን እንትን ይሰጠናል ማለት ነው። ኦፕሽኖችን ይሰጠናል። እዚህ ጋር በምትፈልጉት የወደዳችሁትን መርጣችሁ ሴት ማድረግ ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ቼክ ማድረግ ትችላላችሁ። ስለዚህ እኔ ሞደርን ስለወደድኩት ሞደርን የምትለው ዲፎልት ይሄ ነው፣ ግን ሞደርን ትንሽ ብራይት የሆነ የቴክስት ኮንትራስት አለው። እሱን መርጬ አፕዴት ፕሮፋይል እላለሁ። ይህንን ይመስላል። እንግዲህ ቀጣይ ላይ በሌላ ቪዲዮ እንገናኛለን። ፔጆችን እና ፖስቶችን በዲቴል እንዴት እንደሚሰሩ እናያቸዋለን ማለት ነው። ሰብስክራይብ እና ሼር አድርጉልኝ። አመሰግናለሁ።